ረጅም ሰዓት ረፍት ካደረጉ በኋላ ለመርገጥ ሲሞክሩ እንዲሁም ጧት ካልጋዎት ሲነሱ የመጀመሪያዎቹ እርምጃዎች ላይ የሚሰማ የእግር መዳፍ ህመም ካሉት የእነዚህን ቀላል በቤት ውስጥ የሚሰሩ ኤክሰርሳይሶች መስራት ይችላሉ። የመጀመሪያው አንድ እግሮትን የሚያማውን እግር የማያማው ላይ መደረብ። ከዛም በኋላ በእጆት የእግሮትን ጣት መያዝ፣ ከዛ ወደ ላይ መሳብ። ይሄ የእግር መዳፍን በደንብ አድርጎ የሚያሳስብልን ኤክሰርሳይዝ ነው ማለት ነው። ይሄንን ኤክሰርሳይዝ ከ20 እስከ 30 ሰከንድ ይዞ መቆየት ማለት ነው። ሌላኛው ደግሞ ፎጣ፣ እንደዚች አይነት ፎጣ የሚያገኙትን ኤኒ ጨርቅ መጠቀም ይቻላል። ቤት ውስጥ በማስቀመጥ በእግር ጣት እንደዚህ ፎጣውን ለመሰብሰብ መሞከር ማለት ነው። ይሄንንም ከ3 እስከ 5 ደቂቃ ድረስ እንደዚህ በማድረግ መስራት ይቻላል። እንደዚች አይነት ነገር የምታገኙ ከሆነ ጥሩ። ከዛም ያንን ማግኘት ካልተቻለ ግን በረዶ መጠቀም ይቻላል። ሃይላንድ ውስጥ ውሃ ሞልቶ በረዶ በማድረግ እግርን እንደዚህ ሮል ማድረግ ይቻላል ማለት ነው። ይህንን ከ15 እስከ 20 ደቂቃ ድረስ መስራት